ለብሽቀት ብዙ ያነሳዋል አይደል? አሁን ግን ሮዝ መስቲካ ተብሎ በጣም የምትታወቂው ሴቶች የወሊድ ፈቃዳቸው እንዲጨምር እሱን ስትታገይ ለነበር ታጋይ ደስ አይልማ? አይ ደስ ይላል ታጋይ ነኝ እንጂ እሱን ለመብት ስትታገይ በልጆች ጉዳይ ስትሰሪ ነውና እኔ አመሰግንሻለሁ እንደ አንዲት ሴት ማለት የሄድሽባቸውን ውጣ ውረዶች አውቃለሁ። ቀላል አይደለም ደግሞ ትንሽም ተሳክቷል። እስቲ ለማያውቁ ተመልካቾቻችን ምንድነው ያሳካሽው በዚህ ጉዳይ? እኔ አንዳንዴ ያሳካው ማለት በጣም ይከብደኛል። የትኛውም ስራ ስምሽ ሊታወቅ ይችላል ምናምን፣ ግን እኔ ሰራሁት አሳካሁት ለማለት በጣም ይከብደኛል። ግን ሞክሬዋለሁ፣ ለውጥ አምጥቼበታለሁ። የዛሬ 9 ዓመት የተጀመረው የወሊድ ፈቃድ ዘመቻው የጀመርኩት 3ኛ ልጄን ወልጄ ነው። ፌስቡክ ላይ ነው የጀመርኩት እና ብዙ ጊዜ እንደዚህ ሶሻል ሚዲያ ላይ ምናምን የሚጀምሩ ነገሮች ብዙ ርቀት አይሄዱም ተብሎ የሚታሰቡ ነገሮች ናቸው። ግን ከልብ ካለቀሱ አይደል የሚባለው? ከልብሽ ካሰብሽበትና አንቺ ይሁን ታደርሰዋል ብለሽ ካሰብሽ በቃ ምንም ነገር እንደሚቻል ያሳየኝም ነው እና አላማዬ ያው እኔ ከስራዬ ስለወጣሁ ልጆቼን ለማሳደግ ቤት ስለተቀመጥኩኝ እኔም መመለስ ፈልግ ነበር ወደ ስራዬ። ከዛ ደግሞ የሚንከራተቱ የሚቸገሩ እናቶች አሉ። ህፃናት በዚህ መሀል ይጎዳሉ። ሀገር መጨረሻ ላይ ትጎዳለች። የምትፈልገውን አይነት ትውልድ አታገኝም። ስለዚህ ለምን አለበት በቃ የወሊድ ፈቃድ ቢኖረን እና የነበርኩበት ሀገር ደግሞ 9 ወር ነበር የወሊድ ፈቃዳቸው። 9 ወር የት ሀገር ነሽ? ህንድ ነበርኩኝ እና 9 ወር ምናምን ሲሉ ሳነብ 9 ወር ላለው ከዛ ማቆያ ያላቸው በየቦታው መስራቻቸው ይዘው ሄዳሉ ምናምንና በቃ ተመኘሁ። አንዳንድ ነገሮች ነቅለሽ ማታመጫቸዋል። የትም ሀገር ላይ አሁን ብዙ ኢትዮጵያኖች ሲኖሩ የሚመኙት ይመስለኛል ወደ ኢትዮጵያ ቢመጣ ሀገራችን ላይ ነገር ቢኖር ምትዩና ይዘሽ ማትመጪውን ነገር ደግሞ እንደዚህ ሀሳብ ከሆነ ደግሞ ሀሳብ ታመጪና ወደ ጀርመን ሌሎች ሀገሮች ጥሩ የወሊድ ፈቃድ ያላቸው አሉ።